ሰላም ሰላም ቤተሰብ እንዴት አመሻችሁ? ሰላም አመሻችሁ። እንዴት ናችሁ? ፈጣንና ቀላል የሆነ የራት አሰራር ነው ዛሬ የምናየው። እዚህ ጋር በጣት እየጠበስን ነው፣ ድንች ችፕስ እየጠበስን ነው። ይታያል። አብራችሁ ቆዩ። ዛሬ ራት ከኛ ጋር ናችሁ ፋሚሊዎች፣ ፈታ በሉ። ደግሞ ስትራብስ አለ። የዶሮ አልተጠበሰም፣ ገና ይጠበሳል። እዚህ ጋር ሶስ ካቻፕ እና ማይኔዝ አለኝ። ዳቦን ቀባው። እዚህ ጋር 2 ኪስ ዳቦ አለኝ። እዚህ ጋር ደግሞ ስላይስ ጅበን አለ። ማሻአላ ተባረከላ ትላላችሁ። ዛሬ ራት ከኔ ጋር ናችሁ ቤተሰብ፣ የትም እንዳትሄዱ። ድንቻችን እየተጠበሰ ነው፣ አልደረሰም ገና። ድንቻችን እንደዚህ ተጠብሶ ወጥቷል። አሁን ደግሞ ስትራፕሳችን ይጠበስና አንድ ላይ እንሰራለን ማለት ነው። እራት ከኛ ጋር ናችሁ ዛሬ እና እንዴት ናችሁ? ምን አዲስ ነገር አለ ቤተሰብ? ስራ እንዴት ነው? እየበረታችሁ ነው ወይ? በርቱልኝ ቤተሰብ፣ መበርታት ነው። ሀገር ብኬድም በአሁን ሰዓት ችግር ነው ውዶቼ። በርቱ በርቱ፣ እንበርታ። ደግሞ ስትራፕሳችን እየተጠበሰ ነው። ስትራፕሳችን እየጠበስን ነው፣ ይታያችኋል። ግን በነገራችን ላይ ማለት ነው ቤተሰብ በእንትን በኤርፋየር ቢጠበስ ነው ምርጡ። ልጆቹ ግን እሺ አይሉ። በኤርፋየር ልጥበስላችሁ ስላቸው ዘይቱ ጥሩ አይደለም ለጤና፣ ግን ምን ማማራጭ የለንም እነሱ እንዳሉ ስለሆነ ማለት ነው። በኤርፋየር ቢጠበስ በጣም ምርጥ ነው። ስትራፕሳችን እንደዚህ ደርሷል፣ ተጠብሷል ማለት ነው። አሁን ሳንዱቻችን እንሰራለን ውዶችዬ፣ አብራችሁን ቆዩ። ይሄው ስትራፕሱ፣ ይሄው በጣጡ፣ ድንቹ፣ ይሄው ሶሱ፣ ይሄው ዳቦ፣ ይሄው በመስላይሱ ጋር ደግሞ ካሳለ ሰላጣ፣ የሳንዱቹ መስሪያ ማለት ነው። እና አብራችሁን ቆዩ። ፏፍሽ እናደርገዋለን ቤተሰብ። አያችሁት? ችን ደርሷል። ይሄው ይሄ ለአንድ ሰው ነው። እንደዚህ መልኩ ነው የሚቀርበው ለአንድ ሰው ማለት ነው። እንዴት ነው? ያምራል አያምርም? የግማሾቹ ደግሞ በዚህ መልኩ ተሰርቶ አልቋል። እንደምታዩት ነው። እንደዚህ ካዘጋጀን በኋላ በዚህ መልኩ እናቀርባለን ማለት ነው። ይሄ ቀርቷል። ይሄ ደግሞ ለአንደኛው ልጅ እንደዚህ ነው ውዶችዬ። መልካም ቆይታ። ስላዳመጣችሁ እናመሰግናለን። ባይ ባይ። ወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ ዩቲዩብ ቻናሌን አበረታቱልኝ ውዶችዬ። ወዳችኋለሁ። መልካም ምሽት። ባይ ባይ። መልካም ምሽት ብለናል ቤተሰብ።